ሰላም የቻናሌ ተከታታዮች እንደምናችሁ። ዛሬ ደግሞ በአውሮፓውያን ዘንድ በጣም የሚወደደውንና ለየት ያለ ጣዕም ያለውን ቢፍ ሮስቶ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ተከታተሉ። በመጀመሪያ 1 ኪሎ የተፈጨ ስጋ ጎድጓዳ ሳህን ላይ አድርገን 1 እንቁላል፣ 7 ስፓይስስ፣ መከለሻ፣ ነጭ አዝሙድ፣ ጆስተቲብ፣ ጨው፣ የተፈጨ ነጭ ሽንኩርትና ቀይ ሽንኩርት አድርገን እንለውሰዋለን። በደንብ አድርገን እንደዚህ እንለውሰውና ጠረጴዛችን ላይ ናይሎን እናደርግና ስጋውን ለእኩል 2 አካፍለን እንጠፈጥፈዋለን። ልክ እንደዚህ እንጠፈጥፈዋለን። ሳሳ አድርገን ስጋው ከወፈረ ውስጡ አይበስልልንም። መሃል ላይ 5 እንቁላል እንደረድራለን። እንደ ስጋው መጠን ይለያያል። ስጋው በዛ ያለ ከሆነ 6ም 7ም እንቁላል ማድረግ እንችላለን። ልክ እንደዚህ እያደረግን እንጠቀልለዋለን። በሁለቱም ሳይድ ድፍን እናደርገዋለን። እንደዚህ አስተካክለን እያስተካከለን በሁለቱም ሳይድ እንደዚህ ጠቅለል እናደርገዋለን። እንደዚህ እናስተካክለዋለን ትክክለኛ ሳይዝ እንዲኖረው። ከዛም ከጎንና ከጎን ጭምቅ አድርገን ይዘን እንደዚህ ጠረጴዛው ላይ ያሽከረከረን ጥብቅ አድርገን እንይዘዋለን። ልክ እንዴት ካደረግን በኋላ ለ10 ደቂቃ ያክል ፍሪዘር ውስጥ እናደርገዋለን። አካፍለን ያስቀረነውን ስጋ በተመሳሳይ መልኩ እንጠፈጥፈዋለን። ውሃ ያስነካን እጃችንን ስንጠፈጥፈው ተስተካክሎ ይጠፈጠፍልናል። ልክ እንደዚህ ከጠፈጠፍነው በኋላ መሃሉ ላይ ካሮት እናደርጋለን። እኔ ካሮቱን ሰነጣጥቄ ነው ያደረኩት። እናንተ ድፍኑንም መክተት ትችላላችሁ ልጣችሁ። በዚህ ከዳርና ከዳር ካሮቱን ካደረግን በኋላ መሃል ላይ ነጭ ሽንኩርት እናደርጋለን። ልክ እንደዚህ በዳርና በዳር ካሮት መሃል ላይ ነጭ ሽንኩርት አድርገን ልክ እንደመጀመሪያው እንጠቀልለዋለን። የመጀመሪያውን ስጋ እንደጠቀልል ነው ይሄንንም እንጠቀልላለን።
ይሄንንም ልክ እንደመጀመሪያው ከጎንና ከጎን ጥብቅ አድርገን ይዘን ጠረጴዛው ላይ እያሽከረከር ነው ውስጥ ያለው ስጋ እንዲስተካከል እናደርጋለን። ይሄንን ወደ ፍሪዘር እንከትና መጀመሪያ ፍሪዘር የከተትነውን ስጋ አውጥተን በኦቭን ወረቀት በእንግሊዘኛው ቤኪንግ ፔፐር ይባላል፣ በአረብኛ ወረአት ዝብዴ ይሉታል። ጠቅለል እናደርግና ልክ እንደዚህ በሁለቱም ሳይድ ዝግት እናደርገዋለን። ውሃ እንዳይገባ ይረዳናል። እንዲሁም ደግሞ የስጋውን ፋሎት ወደ ውጭ እንዳይወጣ በዛው በውስጡ ታምቆ ስጋውን በደንብ እንዲያበስልልን ይረዳናል። ልክ እንደዚህ ከጠቀለልነው በኋላ መልሰን በአልሙኒየም ፎይል በደንብ አድርገን እንጠቀልለዋለን። ሁለቱንም ስጋ በተመሳሳይ መልኩ ከተጠቀለልን በኋላ ፓትራችን ላይ እናደርጋለን። ልክ እንደዚህ አስተካክለን ፓትራው ላይ እናደርጋለን። ከታች እንዳይዝብን ትንሽ ውሃ፣ አንድ ስኒ የሚሆን ውሃ እንጨምራለን። ለሶስ የሚያስፈልጉን ግብአቶች ካሮት፣ ድንች እና ቀይ ሽንኩርት ናቸው። ከስጋው ጋር ፓትራው ላይ አንድ ላይ አድርገን ነው ኦቭን መክተት ያለብን። እኔ ግን ፓትራው ስላነሰኝ ለስጋው ለብቻ በሌላ ፓትራ አድርጌ በ180 ዲግሪ ለ40 ደቂቃ ኦቭን አበሰልኩት። ስጋውን አብስዬ ካወጣው በኋላ እዚህ ጋር ልክ እንደምታዩት የገበታ ቅቤ፣ ሮዝመሪ እንዲሁም ቀረፋና ሄል አድርጌ ስጋውን ከለር እስከሚያወጣልኝ ድረስ ብራውን ከለር ጠበስኩት። ቢያንስ ለ3 ደቂቃ ያክል ከለር እንዲይዝ ነው እንጂ ስጋው ኦቭን ውስጥ በስሎ ወጥቷል። ሮዝመሪ፣ ሄል፣ ቀረፋ የከተት ነው ቃናውን እንዲያጣፍጥልን ነው። ሁለቱንም በተመሳሳይ መልኩ እንደዚህ ያገላበጠን እንጠብሰዋለን። ለሶስ ያዘጋጀነውን ግብአቶች የጁስ መፍጫ ውስጥ ጨምረን ትንሽ ውሃ አድርገን እንፈጨውና ብረት ድስት ውስጥ አድርገን እሳት ላይ እንጥደዋለን። ለ5 ደቂቃ እናንተከትከዋለን። ስጋውም ስለበረደ እንዲህ በምታዩት መልኩ ቆራርጬ መሃል ላይ የሰራሁትን የድንች ፒሬ አድርጌ በትናንሽ ቼሪ ቶሜቶ አሸበረቁት። ከጎኑ ደግሞ የሰራሁትን ቆንጆ ሶስ አድርጌ ለምሳ አዘጋጅቼዋለሁ። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ቀን።